አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ በተመረቀበት ወቅት ካስተላለፉት መልእክት ቀንጨብ ያደረግነው ነበር። መላው ኢትዮጵያውያን እንኳን ደስ ያለን፣ እንኳን ደስ ያላችሁ። ይህ የሁለተኛው ትውልድ የብልጽግና ማሳያ የኢትዮጵያ የማንሰራራት ዘመን አብይ ምልክት የሆነው የታላቁ ህዳሴ ግድብ ግንባታ የምርቃት ስነ ስርዓት ልዩ ዝግጅታችን ነው። 14 ዓመታትን በተስፋ የቆየው ኢትዮጵያዊ ዛሬ ደስታው ተበስሮለታል። ከማለዳ ጀምሮ ታላቁ የኢትዮጵያ ህዳሴ ግድብ ወደ ነገ ደግሞ ሊያሻግር የኢትዮጵያን ከፍታ ሊያፋጥን ተመርቋል። 14 ዓመታት ቀላል አልነበሩም። በብዙ ውጣ ውረዶች ውስጥ ታልፏል። ነገር ግን የኢትዮጵያውያን የተባበረ ክንድ፣ አንድነት እንዲሁም ደግሞ ጽናት ህዳሴ ግድቡ ህያው ሆኖ ዛሬ ላይ እንዲደርስ አስችሏል። በድጋሚ እንኳን ደስ አላችሁ። የኢትዮጵያውያን የመቻል ምልክት የህብረ ብሔራዊነትና የመደመር ውጤት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ዛሬ በዓለም ፊት ተመርቋል። ዓለም በተለያዩ የመገናኛ ብዙሃን የመነጋገሪያ ጉዳዩ አድርጎት ቆይቷል። እኛም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ አማራጮቻችን ታላቁ የኢትዮጵያ ህዳሴ ግድብ የምረቃ ስነ ስርዓትን ዋነኛ ጉዳያችን አድርገን ከማለዳ 12 ሰዓት ጀምሮ በልዩ ዝግጅት ከናንተ ጋር ቆይታ እያደረግን ነው። በድጋሚ ኢትዮጵያውያን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ዘገባዎቻችንን ይዘን እንቀጥላለን። አብራችሁን ሆኖ ፈተናዎች ቢኖሩ ቆርጦ ከተሰራ ትብብር ካለ በጋራ መቆም አላማችን ላይ ትኩር ካል እንችላለን። የማይቻል ነገር የለም። ህዳሴ ግድባችን ትልቁ ማሳያ ነው፣ ዋንኛው ማሳያ ነው ብዬ አምናለሁ። ህዳሴ ግድብን ከቻል ምንም የማንችለው ነገር የለም። ዋናው ህዳሴ ግድብን የቻልንበትን ሚስጥር እሱም መያዝ ነው፣ ከሱ መማር ነው። ከህዳሴ ግድብ መገደብ የምንማረው ዋናው ነገር አንደኛ በአንድነት መቆማችን፣ በጋራ መቆም። ማን አስተዋጽኦ ያላደረገበት ኢትዮጵያዊ አለ? ኢትዮጵያውያን በአንድ ድምጽ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ በጋራ የቆሙበት ነው። አንዱ ይሄንን እንማራለን። ሁለተኛ ምንም ፈተና ቢበዛ በጋራ ከቆምንና ቆርጠን ከሰራን እንችላለን። በብዙ መንገድ ጽናት ያስፈልጋል። የኢትዮጵያ የጽናት ማሳያ ነው ህዳሴ ግድብ። ብዙ የዓለም አቀፍ መድረኮች ላይ ተወቅሰንበታል። ሞራላችንን ለማንካት ብዙ ንግግሮችን አስተናግደናል። ፈተናዎች አገር ውስጥ ብቻ አልነበሩም፣ በውጭም በርካታ ጫናዎች ተደርገውብናል። ነገር ግን ከዓላማችን ፍንክች አላለም። ዓላማችን ላይ ትኩር ነው ያልነው፣ በጽናት ነው የቆምነው። ዓለም በተዛባ መንገድ ጉዳዩን ሲያቀርበው ለማስረዳት ብቻና እውነታችንና ፍትሃችንን እንዲረዱት የማድረግ ስራ ሰራን እንጂ በየትኛውም ፈተና ለደቂቃዎች ወደ ኋላ አላለም ማለት ነው። ከጸናን ቆርጠን ከሰራን ነገም ወደፊትም የማንችለው ምንም ነገር እንደሌለ ማሳያ። መላ ኢትዮጵያውያን እንዲሁም የከተማችን ነዋሪዎች እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ ማለት እወዳለሁ። አዲሱን ዓመት በድል እየተቀበልነው ነው። 2018 ዓመት ከሌሎቹ ዓመታት ሁሉ ለኢትዮጵያውያንና ለኢትዮጵያውያት ለአጠቃላይ ኢትዮጵያውያን ልዩ ዓመት ነው። የኢትዮጵያ ማንሰራራት በተግባር የጀመረበት፣ የኢትዮጵያ ብልጽግና መሰረት የተገነባበት፣ የህዳሴ ግድባችንን ገድበን ውጤታማ የሆንበትና በጋራ ተባብረን የቻልንበት ውጤት በተግባር ወደ ጥቅም የሚቀየርበት ነውና እንኳን ደስ ያላችሁ፣ እንኳን ደስ ያለን። ለበለጠ ስኬት እጅ ለእጅ ተያይዘን ተባብረን በጋራ ሆነን በአንድነት ቆመን ስራዎቻችንን እንድንሰራ፣ ሰላማችንን እንድናስጠብቅ፣ የሀገራችንን ብልጽግና የሚያረጋግጡ ስራዎችን በጋራ ሆነን እንድንሰራ ላለው አመቱ የስኬት፣ የሰላም፣ የጤና፣ የአብሮነት እንዲሆንልን ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት
ከጉባና ከተለያዩ አቅጣጫዎች ልዩ ዝግጅታችን በተለያዩ ጉዳዮች እንደቀጠለ ነው የሚገኘው። እንግዲህ ዛሬ የ14 ዓመታት የኢትዮጵያ የጉባ ተራሮች ስር እንቆቅልሽ የተፈታበት ታላቁ ህዳሴ ግድብ ግንባታ የተጠናቀቀበት እንደዚሁም ብስራቱንና አጠቃላይ የምረቃ ስነ ስርዓቱን የተመለከቱ ጉዳዮች የተላለፉበትን ልዩ ጥንቅር ስትከታተሉ ቆይታችኋል። የምስራቅ አፍሪካ ሀገራት የተሰባሰቡበት ጥሪ የተደረገላቸው እንግዶች በአካል አይተው የተርባይኖችን ኃይል የማመንጨት ሐሳብ ወደ ተግባር የተቀየረበት ያስጀመሩበትን አጠቃላይ እንቅስቃሴዎች ስናስቃኛችሁ ቆይተናል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የኢትዮጵያውያን የይቻላል መንፈስ በጋራ በመቆምና በመደመር ያመጡት ውጤት ስለመሆኑ ዛሬ በይፋ ለመላው ኢትዮጵያውያን ብስራቱን እነሆ ከጉባ በቀጥታ ስርጭት ስናስመለክታችሁ ቆይተናል። እስቲ ተንቀሳቃሽ ምስሉንና የምረቃ ስነ ስርዓቱን ምን መልክ እንደነበረው በሚከተለው ተንቀሳቃሽ ምስል ተከታተሉትና እንገናኝ። የትላንትና ቁጭት ዛሬ ታላቁ የኢትዮጵያ ህዳሴ ግድብ እውን በመሆኑ ተተክቷል። አባይ ከዚህ በኋላ የቁጭትና የሀዘን እንጉርጉሮ መነሻ አይሆንም። ነገር ግን የነገው ትውልድ ተስፋ ሊሆን ዛሬ በታላቁ የኢትዮጵያ ህዳሴ ግድብ ወደ ተለየ ወይም ደግሞ ከፍ ወዳለ ነገር ተቀይሯል። በድጋሚ እንኳን ደስ አላችሁ። ዛሬ እንግዲህ ደማቅ የሆነ የምርቃት ስነ ስርዓት ነው የተከናወነው ጉባ ላይ።
ኢትዮጵያውያን ብቻ አይደሉም፣ የጎረቤት ሀገራት መሪዎች እንዲሁም ደግሞ የተለያዩ ሀገራትም ተወካዮች በተገኙበት ታላቁ የኢትዮጵያ ህዳሴ ግድብ ዛሬ ተመርቋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም በዚህ የምርቃት ስነ ስርዓት ላይ ንግግር አድርገዋል። እንግዲህ በንግግራቸውም ህዳሴ የትላንት ቁጭት ማሰሪያ የመጪው ንጋት ማብሰሪያ ነው ሲሉ ተናግረዋል። ግድቡ ዳግማዊ አድዋ የጥቁር ህዝቦች አኩሪ ምልክት እንደሚሆንም ነው ጠቅላይ ሚኒስትር አብይ አህመድ ሀሳባቸውን ያጋሩት። ሀብታሙ ተክለስላሴ ይህንኑ ጉዳይ አዘጋጅቷል። ልዩ በምታደርገን ልዩ ወር ኢትዮጵያውያን ልዩ ምልክት የድል ሐውልታቸውን አግኝተዋል። ታላቁ የኢትዮጵያ ህዳሴ ግድብን ጠቅላይ ሚኒስትር አብይ አህመድ መርቀዋል። ጠቅላይ ሚኒስትሩ ድልን ባበሰሩበት ንግግራቸው ታላቁ የኢትዮጵያ ህዳሴ ግድብ በታሪክ አምድ የጥቁር ህዝቦች ምልክት እንደሚሆን ተናግረዋል። ታሪክ ሰምተናል፣ ታሪክ አይተናል፣ ታሪክ ተምረናል። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ነገር ግን ህዳሴ የትላንት ቁጭት ማሰሪያ የመጪው ንጋት ማብሰሪያ ነው ያሉት ጠቅላይ ሚኒስትሩ በግንባታ የተፈጠረው ንጋት ሐይቅ ከኢትዮጵያ ጠቅላላ ሀገራዊ ምርት የገዘፈ ዋጋ ያለው ነውና ብልጽግናችን አይቀሬ ስለመሆኑ ጠቁመዋል። ዳግማዊው አድዋ ጥቁሮች እንደምንችል አሳይቶናል ብለዋል ጠቅላይ ሚኒስትሩ በዚሁ ንግግራቸው። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ስራ ህዳሴ ነው። እንችላለን፣ እንቀጥላለን ማለት ትችሉ ዘንድ መጥታችሁ ይህንን ገድል እንድትጎበኙ ግብዣዬ ይድረሳችሁ። ጠቅላይ ሚኒስትሩ እንዳሉት አባይ እግር እንጂ አፍ ስላልነበረው ብዙዎች ተናግረውለት ይሆናል። ዛሬ ግን ራሱ አፍ አውጥቶ ይናገራል። እናም በታሪክ ጥፋት የኢትዮጵያን ልክ የሚገልጥ እንደሚሆን ጠቅላይ ሚኒስትሩ አብስረዋል። ከዛሬ በኋላ ከዚች ዕለት ጀምሮ ዳግም አድዋ በጉባ ላይ በዚህ ትውልድ በመሰራቱ የኢትዮጵያ የልመና፣ የኢትዮጵያ የስንፍና፣ የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ ልክ ትናንትና እሁድ እንደነበረው ዛሬ ሰኞ እንደሆነው ቅድም ጠዋት እንደሆነው አሁን ረፋድ እንደሆነው እንደዚሁ በግልጥ የሚታየው ነገር የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ያንሰራራች ኢትዮጵያ ከተረጅነት ትወጣለች፣ ደግሞም ረጅ ትሆናለች ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጎረቤቶቿን ጥቅም የመጉዳት ፍላጎት እንደሌላት ዛሬም በድጋሜ አረጋግጠዋል። ለታችኛው ተፋሰስ ሀገራት ወንድሞቻችን፣ ለኑቢያ ወንድሞቻችን፣ ለምስር ሀገር ወንድሞቻችን ኢትዮጵያ ህዳሴን የሰራችው ለመበልጸግ አካባቢውን በብርሃን ለመምራት የጥቁር ህዝብ ታሪክ ለመቀየር እንጂ በፍጹም ወንድሞቿን ለመጉዳት ስላልሆነ በቅን ልቦና ስጋት የሚያድርባችሁ ወንድሞቻችን የጎረቤት ሀቅ የእናንተን ሀቅ መቼም ቢሆን ኢትዮጵያ የማታስቀር መሆኑን ዛሬ በኢትዮጵያ ህዝብ ፊት በድጋሚ ላረጋግጥላችሁ እወዳለሁ። የግብፅ ረሃብ፣ የሱዳን ረሃብ፣ የሌሎች ወንድሞቻችን ረሃብና ችግር የእኛም ረሃብ ስለሆነ አብረን ከመብላት ከመካፈል ውጪ እኛ ተጠቅመን ማንንም የመጉዳት መሻት ፍላጎት ስለሌለን ያለፈው አልፏል። ለወደፊት በምንሰራቸው ታላቅ ስራዎች በትብብር በጋራ እንድንቆም ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። በህዳሴ ኢትዮጵያ ድል ማድረጓን ለዓለም አሳይታለች። ጥቅምና የመብቷ መከበር ለሚከነከናቸው አካላት ጠቅላይ ሚኒስትሩ መልእክት ነበራቸው። እኛ ኢትዮጵያውያን የማይሞት ስም እንጂ የማይሞት አካል የለንም። አካላችን ሞቶ የማይሞት ስም ለማስቀረት የማይሞት አሻራ ለማኖር የምንተጋ ህዝቦች ስለሆን ከኛ ጋር መጋጨት ሳይሆን
መስማማት ብቻ ነው የሚያዋጣው። ምክንያቱም በሺህ ዘመናት የሞከሩን አንዴም አልተሳካላቸውም። በሺህ ዘመን ያላሳካነውን ደግሞ እንደምታዩት አቁመነዋል። ከእንግዲህ በኋላ የኢትዮጵያ ብልጽግና እውን መሆኑ ኢትዮጵያ ዳግም አድዋን ደጋግማ ለጥቁር ሕዝቦች ማሳየቷ አይቀሬ ስለሆነ መላው የጥቁር ሕዝብ በትብብር በጋራ ከልመና ወጥቶ ለመበልጸግ በአንድ ላይ እንድንቆም በወንድማዊ ፍቅር ጥሪዬን እያቀረብኩ አክብራችሁን እዚህ ድረስ ለመጣችሁ ወንድሞቻችን ኢትዮጵያ ላቅ ያለ ክብርና ምስጋና እንዳላት በድጋሚ ልገልጽላችሁ ፈልጋለሁ። መጪው ዘመን ብሩህ ነው። መጪ ዘመን ብዙ ስራ አለን። በጋራ በትብብር አብረን ወደፊት እንድንቀጥል ጥሪ ያቀርባለሁ። እጅግ አድርጌ አመሰግናለሁ። ታላቁ የኢትዮጵያ ህዳሴ ግድብ ዛሬ በታላቅ ድምቀት ተመርቋል። ተመልካቾቻችን እሱን የተመለከቱ ጉዳዮችን ይዘን ከእናንተ ጋር ቆይታ እያደረግን ነው የምንገኘው። ከዚህ ከዋናው ስቱዲዮ ባሻገር ደግሞ ባልደረባችን እዚያው የህዳሴ ግድቡ ያለበት ጉባ ይገኛሉ። ባልደረባችን ሮዛ መኮንን እንዲሁም ደግሞ ባልደረባችን ይመር አደም በቀጥታ መስመር ላይ ነው የሚገኙት። የምረቃ ስነ ስርዓቱን ከቦታው ላይ ሲከታተሉ ነበርና እኛ በቀጥታ መስመር በቴሌቪዥን መስኮት ከተመለከትነው ባሻገር እዚያ ያለውንም ስሜት ሲጋሩ ስለነበረ አጠቃላይ የነበረውን ሁኔታ ሀሳባቸውን ያካፍሉናል። ሮዛ እንደምን ቆይተሻል? በድጋሚ እንኳን ደስ አለሽ ለማለት እንወዳለን። ለዛሬው የምረቃ ቀን አጠቃላይ በምረቃ ስነ ስርዓቱ ላይ የነበረው ሁኔታ ምን ይመስል ነበር? አንቺ በአካል ስለተገኘሽ የታዘብሽውን የተላለፉ መልእክቶችንም አብረሽ አጋሪን። አመሰግናለሁ ማለት ቀደም ሲል እንዳልሽው ስሜቱ እጅግ ልዩ ነው። በነገራችን ላይ ለእናንተም እንኳን አብሮ አደረሳችሁ፣ ለመላው ኢትዮጵያውያንም የትልቅ ቀናችን ነውና እንኳን ደስ አላችሁ ለሁላችሁም። ይህንን ታላቁን የኢትዮጵያ ህዳሴ ግድብ በእውነት ምኞት ሆኖ እዚህ እውን እስኪሆን ድረስ ለነበራችሁ ማየት ፍላጎትና ለነበራችሁ ስሜት ዛሬ ትልቅ ነገር ነው። ይህንን ተሳክቶ እውን ሆኖ ማየት ለኢትዮጵያውያን ብቻ አይደለም ለመላው አፍሪካውያን የመቻል ቀን ትርጉም ያለው ለውጥ ማምጣት ይቻላል ለካ በራስ አቅም የሚለውን በደንብ ያስመሰከረ ነው። እዚህ ከጉባ ግርጌ ሆነን ይህን ስናይ ደግሞ ስሜቱ ልዩ ነው። እዚህ እያንዳንዱ ኢትዮጵያዊ ያለበት ሁኔታ ልብ የሚያሞቅ ነው። እንባ ባይኑ ላይ የቀረረበት እጅግ ደስተኛ የሆኑ ስሜቶች እና ድብልቅልቅ ያሉ ነገሮች ያየንበት ደስ የሚል በጣም የሞቀ የደመቀ ለታላቁ ግድብ ትልቅ የሆነ መድረክ የተዘጋጀበትና ትልቅ የምርቃት ስነ ስርዓት የተካሄደበት ነው። የጎረቤት ሀገራት መሪዎች ከካሪቢያኑም የባርባዶስ የስዋቲኒ የተገኙበት ድምቅ ያለ ሁሉም መልእክታቸውን ያስተላለፉበት ጭምር ዳግም አድዋ በሁለተኛው ትውልድ የተሰራበት ድንቅ የሆነ ስነ ስርዓት ነው። ከዚህ ከታላቁ የኢትዮጵያ ህዳሴ ግድብ ያው ተመልካቾቻችንን በቀጥታ ስርጭቶች የተመለከቱት እንደነበረ ተስፋ አደርጋለሁ። በርካታ መልእክቶች ተላልፈዋል። ኢትዮጵያ ዛሬ ያሸነፈችበት ታሪክን በጣጥሳ ትልቅ የሆነ ድል የተዘጋጀችበት ጭምር ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ቀደም ሲል ስንከታተለው እንደነበረ በዚህ ታሪካዊ የድል ቀን መልእክታቸውን አስተላልፈዋል። ታሪክ ሰርተን ታሪክ ላይ ቆመን ለመናገር በቅተናል ብለዋል። የማይሰራ ለመሰላቸው ታሪክ ተሰርቷል። ታሪክ እውን ሆኗል። ኢትዮጵያን በራሳቸው አቅም በራሳቸው እጅ በመደመራቸው ውጤት አምጥተዋል። ተባብረው ይህንን ትልቅ ስኬት ደግመውታል። ይሄ ቦታው ላይ መገኘትን ይጠይቃል። እውነት ነው። ሁሉም በየአካባቢው ያንን ቢሰማውም ስሜቱ ቦታው ላይ ተገኝቶ ደግሞ ማየት ትልቅ ነውና እዚህ መተው ኢትዮጵያን ይህንን እንዲጎበኙ የራሳቸውን አሻራ ጠብታቸውን የደም የላብ የውሃ የሁሉን ጠብታና እዚህ ያደረጉትን አስተዋጽኦ ቢያዩ ምኞቴ ነው። ይህን ማሳካት ቢችሉ የሚል ሀሳባቸውን አንስተዋል። የታላቁ የኢትዮጵያ ህዳሴ ግድብም ከጥቂት ጊዜያቶች በኋላ እንግዲህ ለቱሪስቶች ይፋዊ በሆነ መልኩ ክፍት እንደሚደረግ ሲገለጽ ነበር። ስለዚህ ሁሉም ኢትዮጵያዊ ያዋጣውን አሻራውን መጥቶ መጎብኘት የሚችልበት እድል ነው። ከዛ ባለፈ ትልቅ የሚባለው መልእክት ለታችኛው የተፋሰሱ ሀገራት የተላከበት ዕለት ነው ዛሬ። የግብጽ የሱዳን እንዲሁም ሌሎቹ የታላቁ የኢትዮጵያ ህዳሴ ግድብ በጋራ መስራትን መልማትን የሚያረጋግጥ እና በጋራ ልንሰራ የምንወድበት የማንንም የጎረቤት ሀቅ የማንነካበት ነው ሲሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። ለሁሉም ጠቀሜታ እንዲውል የሚያደርግ ነው። ስለዚህ በጋራ በመደመር ልንሰራ ይገባል። ለሺህ ዓመታት ያንን ታሪክ አልፈነዋል። አታሳኩም ስትሉን አሳክተን ችለን አሳይተናል። ስለዚህ ይህንን ደግሞ በጋራ በአንድነት የጎረቤት ሀቅን ሳንነካ የኢትዮጵያ የሆነውን የራሷን ብቻ
እየተቀበለችና እየሰራች አብራ ልትዘልቅ በትብብር ልንሄድ የምንችልበት እድል አለ ብለዋል። ከዛ ባሻገር በሀገር ውስጥ ሆነው በተለያዩ ሁኔታዎች ውስጥ ያሉትንም ጥሪ ያቀረቡበት ነው። ይህ ታሪካዊ ድል የተመዘገበበት ነው። ስለዚህ ከዚህ የበለጠ ብንደመር፣ ከዚህ የበለጠ ብንተባበር፣ በአንድነት ብንሰራ ምን ያህል ሌሎች ነገሮችን ልናሳካ እንችላለን የሚለውንም ሀሳብ በማንሳት ጥሪ ያቀረቡበት ጭምር ነው። እንግዲህ ለመላው አፍሪካውያን ትልቅ ቀን ስለመሆኑ አንስቷል። ገና ኢትዮጵያ ከዚህ ባለፈ በድምሩ ወደ 30 ቢሊዮን ዶላር አካባቢ የሚሆኑ ትልልቅ የሚባሉ የመኖሪያ ቤት፣ የኒውክሌር ፕላንት ለሰላማዊ አገልግሎት የሚውሉ የማዳበሪያ፣ የአየር ማረፊያና ሌሎች ፕሮጀክቶችን በዚህ አዲስ ዓመት እንግዲህ ወደ ስራ የሚገቡ የሚመረቁ እንዳሉ ያበሰሩበት ስነ ስርዓትም ነበረ ከዚህ ከጉባኤ የተካሄደው ማለት ነው። እናመሰግናለን ሮዛ። ወደ ይመርኒት ይመር እንደምን ቆየህ? እንግዲህ የተለያዩ የአፍሪካ ሀገራት በተለይም የምስራቅ አፍሪካ ሀገራት ጥሪ የተገላቸው መሪዎችና የተቋማት የሀገራት ተወካዮች በተገኙበት ታላቁ ህዳሴ ግድብ ግንባታ አንተ ባለህበት ጉባ ሰማይ ስር ተመርቋልና ምን የተላለፉ አዳዲስ ጉዳዮች አሉ በአንተ በኩል? አመሰግናለሁ ሰለሞን። መቼስ ለናንተም ለኛም እንዲሁም ለመላ ኢትዮጵያውያን ከዛም አልሆነም ለጥቁር ህዝቦች ዛሬ እጅግ በጣም ልዩ ቀን ነው። ልዩ ደስታን የፈጠረ ነው። ዳግማዊ አድዋ የተበሰረበት ነው። አባይ ለዘመናት ኢትዮጵያውያን በተረትና እንጉርጉራቸው ነበረ የሚቃኙት። ዛሬ ግን አባይ ከዚህ በፊት ያለ ከልካይ ያለ ምንም ጥቅም ይፈስ የነበረውን አባይ ገድበው ወደ ጥቅም ቀይረውታል። ይህ ደግሞ በራስ አቅም በራስ የመገንባትና በራስ የይቻላል መንፈስን ተላብሶ የተሰራ ስለሆነ ልዩ ቀን ያደርገዋል። እንግዲህ በታላቁ ህዳሴ ግድብ በጉማ ሰማይ ስር ተገኝተን የታላቁ ህዳሴ ግድብ ሲመረቅ የተለያዩ የጎረቤት ሀገራት መሪዎችም ተገኝተው ነበረ። እነሱም በአጠቃላይ ስሜታቸው የኛኑ ኢትዮጵያውያንን የተጋሩት ነው የሚመስለው። የዛሬው ቀን ለኢትዮጵያውያን ብቻ ሳይሆን ለቀጠናው ሀገራት ለጎረቤት ሀገራትም ጭምር ልዩ ቀንና ታሪካዊ እንዲሁም ደግሞ የተለየ ድል የተሰማበት ነው። ዓለምም በአስደናቂ ሁኔታ በጉጉት የሚጠብቀው ቀን ስለሆነ ይህ ለጥቁር ህዝቦች እንዲሁም ደግሞ ለአጠቃላይ ለቀጠናው ህዝብ ልዩ ትርጉም የተሰጠው ነው ብለዋል። በዋናነት የጎረቤት ሀገር ኬንያ ፕሬዚዳንት ዊሊያም ሳሙኤል ሩቶም ንግግር አድርገው ነበረ። ሩቶ በንግግራቸው ኢትዮጵያ ሀገራዊ ፕሮጀክት ብቻ አይደለም የገነባቸው። የታላቁ ህዳሴ ግድብ የኢትዮጵያ ሀገራዊ ፕሮጀክት ብቻ ሳይሆን ፓን አፍሪካኒዝም ወይም ደግሞ የፓን አፍሪካ ፕሮጀክት ሆኖ የተወሰደና ጠቅላይ ሚኒስትር አብይ አህመድም ይሁን ህዝባቸውን ሲያነቃቁ የኢትዮጵያውያን ብቻ ሳይሆን እንደ ቀጠና እንደ አፍሪካ እንዲሁም ደግሞ እንደ ጥቁር ህዝቦችን ነው ያነሳሱትና አስተባብረው የመሩት። ማድረግ ይቻላል። በራስ ያለምንም ብድር ያለምንም ስጦታ በራስ አቅም መገንባት የተቻለበትና ለጥቁር ህዝቦች አሁንም ይቻላል ከአድዋ መለስ ሌላ ታሪክ የተጻፈበት ነው ብለው ተናግረዋል። እንግዲህ ኬንያ ከዚህ በፊት ከኢትዮጵያ ጋር በኤሌክትሪክ ስምምነት ተፈጽሞ ከኢትዮጵያ ኤሌክትሪክ ሽያጭን የምትወስድ ሀገር ናት። አሁን ደግሞ የታላቁ ህዳሴ ግድብ ከሚያመነጨው ኤሌክትሪክ ኃይል በሽያጭ ከኢትዮጵያ ጋር በኃይል ለመተሳሰር ኬንያ ዝግጁ ናት ብለው ተናግረዋል። ለዚህም ከጠቅላይ ሚኒስትር አብይ አህመድ ጋር የመግባቢያ ስምምነት ለመፈራረም ዝግጁ ነኝ ሲሉ ተናግረዋል። ከዛ ባሻገር ደግሞ የሶማሊያው ጠቅላይ ሚኒስትር የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድም ተገኝተው ይህ ለኢትዮጵያን ብቻ ሳይሆን ለቀጣናው ለኛም ለሶማሊያ ህዝብም ቢሆን ታሪካዊ ቀን ነው፣ እንኳን ደስ ያላችሁ ብለዋል። እንግዲህ ኢትዮጵያን ከሊቅ እስከ ደቂቅ ተሳትፈው ያለውም የሌለውም ከሌለው ላይ ቆርሶ የሰጠው ታላቁ ህዳሴ ግድብ እንደጀመሩት ይሄው ጨርሰውት ለምረቃው አብቅተውታል እና የዛሬው ቀን ከትናንት ማታ የዋዜማው ምሽት ጀምሮ ልዩ ስሜትና ልዩ ቀን ነው ማለት ይቻላል። ሰለሞን በጣም እናመሰግናለን። ባልደረቦቻችን ሮዛ መኮንንና ይመር አደም እናንተ በጣም እድለኛ ናችሁ። በዚህ ቦታ ላይ ታሪካዊ በሆነ አጋጣሚ በአካል ተገኝታችኋል። የእናንተ ስሜት የሚጋባ ነው። እናመሰግናለን። መልካም ውሎ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እንግዲህ ተጠናቆ ዛሬ ለምርቃት በቅቷል። ይሄ ታሪካዊ ቀን ነው ለኛም። ይሄን ስነ ስርዓትም በቀጥታ መስመር ሲከታተሉ ለቆዩት ሁሉ ለኢትዮጵያና ለኢትዮጵያ ወዳጆች ቁጭት በተግባር ወደ ስኬት የተገለጠበት የሁለተኛው ትውልድ የመደመር እሳቤ ያነገቡ ኃይሎች የኢትዮጵያን ኃይል የገለጡበት ነው አይደለ? በጣም በአዲስ ዓመት ዋዜማ ላይ 2018 ልንቀበል ቀናት በቀረበት ላይ ደግሞ
ይህ ትልቅ ታሪካዊ ክስተት መሆኑ ባይናችን ማየታችን ምስክር መሆናችን ቀጣዩ ዓመትም መልካም ነገር ይዞ እንደሚመጣ እንድናስብ ያደርገናልና ትልቅ የምስራች ትልቅ የአዲስ ዓመት ስጦታ ነው የተበረከተልን። ዛሬ የማንሰራራት ቀን ነው ጳጉሜ 4 ማንሰራራት ቀን ላይ ደግሞ የኢትዮጵያውያን የማንሰራራት ብስራት የሆነውን ታላቁ የኢትዮጵያ ህዳሴ ግድብን እንደዚህ ባማረ በደመቀ ሁኔታ አስመረቅን። እኛም ከዚህ ከኢትዮጵያ ቴሌቪዥን ከዋናው ስቱዲዮ በቀጥታ ከማለዳ 12 ሰዓት አንስቶ ለተመልካቾቻችን የምረቃ ስነ ስርዓቱን ስናስተላልፍ ቆይተናል። ተመልካቾቻችንን አብራችሁን ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። መታሰቢያ ደረጀ ማህሌት ታደለን፣ የሰለሞን ኃይለ ኢየሱስ ዳይሬክተራችን አቤኔዘር እና የስርጭት ተቆጣጣሪ መሐንዲሶች፣ የካሜራ ባለሙያዎች ታሪካዊውን ቀን በቀጥታ ስርጭት እየመራን ቆይታ አድርገናል። በያላችሁበት እንኳን ደስ ያላችሁ፣ እንኳን ደስ ያለን። አውደ ዓመቱ ሰናይ ይሆንላችሁ። ኢትዮጵያ ለዘላለም ትኑር።